እንኳን ለምን ነበር የሚባል ጽኒሃ ኖ እንጻተ ቤተክርስቲያን አይ ቤተክርስቲያን ቂልጦ ማርያም ስለተሰሚዋ ዘማሪ አብስራ እንዴት ነህ? እግዚአብሔር ይመስገን ሰላም። እንኳን ስለተሰሚዋ ቂልጦ ማርያም አደረሰክ። እንኳን አውራደ ሰላም እንዴት ነህ? አርኪ ሰላም ነው እንዴ? እንኳን ስለተሰሚዋ ቂልጦ ማርያም አደረሰክ። እንኳን አውራደ ወደ እናታችን ወደ ቂልጦ ማርያም ክብረ በዓል እንኳን አውራደ። ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንኳን ስለተሰሚዋ ቂልጦ ማርያም በሰላም አደረሰሽ። እንኳን አብራ ደረሰን። ሰላም እንዴት ነው ወንድሜ? አለው እግዚአብሔር ይመስገን። ይሄ በኩር ቲዩብ ነው። እንኳን ለቂልጦ ስለተሰሚዋ ቂልጦ ማርያም ገዳም እንግዲህ በአመት አንድ ጊዜ የምትከበረው እዚች ድንቅ ገዳም እንኳን አደረሰክ። እንኳን አብሮ አደረሰን ወንድሜ። ሰላም እንዴት ነህ? እግዚአብሔር ይመስገን ወንድሜ። እንዴት ነህ? ሰላም እንዴት ነህ? እግዚአብሔር ይመስገን። ብዙ ሰዎች ስለ ሰሚዋ ቂልጦ ማርያም ለብዙ ሰዎች ስለታቸውን እንሰማ ብዙ ሰዎች ተደርጎላቸው በሚዲያም በብዙ ነገር ይወራልና ይሄ ነገር በአንተ ህይወትና አንተሳ በዚህ አጋጣሚ ምን ትላለህ ስለ ቂልጦ ማርያም? ስለ ቂልጦ ማርያም ምን እንጃ ተናግሬ አልጠግብም። ብዙ አሁን በአሁን ሰዓት ላይ ስለት ይሰማል ተብሎ የሚታሰበው ወጣቶች በጣም ስለታችሁ እየተሰማ ያለበት ሰዓት ላይ ነው። ትንሽ ትልቅ አዛውንት አሁን ብዙ ጊዜ በድሮ ጊዜ ካስታወስ በቃ እናቶች ናቸው ስለት ይዘው የሚገቡት ወደ ቤተ ክርስቲያን፣ አባቶች ናቸው። ወጣቶች ጋር ብዙ ጊዜ አትመለከት። በአሁን ሰዓት ግን ወጣቶችን ኢቭን ከ15 ዓመት እድሜ በላይ ያሉትን ወጣቶች ብትመለከታቸው ስለት ይዘው ምናምን ሲገቡ ነው የምትመለከተውና አሁንም ያለው ነገር ይሄ ነው። ስለት ሰሚዋ ቂልጦ ማርያም ጋም ያለው ነገር ይሄ ነውና ወጣቶችን የምትመለከተው አሁን ከ6 እና ከ7 መኪና በላይ መጥቷል። መጥቷልና መተው ስለታቸውን ሲሰጡ የምታየው እኚህን ወጣቶች ናቸውና ለማለት ፈልጌ ነው። ባጭሩ የወጣቶች እናት ናት። የወጣቶች እናት ናትና ጠርቷት የማያጡባት በቃ በጣም እንዲህ ብዬ ግን ስናገር አዛውንት አይሰማም እያልኩ አይደለም። የአዛውንት እናቶች የአባቶች አይሰማም እያልኩ ሳይሆን ግን አብዛኛው የምታየው ወጣቱ ነው እዚህ መጥቶ የሚያገለግለው። አገልጋዩ፣ ሰንበት ተማሪው፣ ዘማሪው፣ ሌላው ሁሉም መጥቶ እዚህ ነው ስለቱን የሚሰማው። በዚህ አጋጣሚ አንድ መናገር የምፈልገው ዛሬ ዓመት ለአገልግሎት መጣ እዚህ ለአገልግሎት መጣ ማለት ነው። አንድ እህታችን ከኔ ጋር አብራ ዘማሪት ነችና ከኔ ጋር አብራ ነው የመጣችው እና ለ7 ዓመት መውለድ አልቻለችም እና የዛሬ ዓመት መጣ ለአገልግሎት ነው። አስብ ለአገልግሎት ነው የመጣችው። አብረን ከኔ ጋር መተን የዘመርነው ያመሰገን ታውሱት አብረን ሲዘምር ነው ስናመሰግን ነበር። ግን የዛሬ ዓመት እዚህ ከመጣች በኋላ አሁን ወልዳ ልጅ ታቅፋ ለምና እሷን ለምናት ማለት ነው። ለአገልግሎት መጣ ነው ታቆ ታሪክ ነው። ከቂልጦ ማርያም ስለተባለ ብቻ ለአገልግሎት መጣ ነው። ለምና ስለቷ ደርሶላት ከ7 ዓመት በኋላ ልጅ ታቅፋለችና ቂልጦ ማርያም ስለት ሰሚነሽ በጣም በዚህ አጋጣሚም ደግሞ ያልመጡ ቂልጦ ማርያም ያረገጡት ሰዎች ምን መልእክት ታስተላልፋለህ? አንተ ደግሞ አገልጋይም ነህ ብዙውን ጊዜ በመጀመሪያ ግን ምን ያህል ጊዜ አገልግላለህ እዚህ ቂልጦ ማርያም? አሁን 4ኛ ዓመቴ ነው ስመጣና ላልመጡ ማስተላለፈው የተጨነቃችሁ በዚህ እቺ ዓለም ያው በአሁን ሰዓት ላይ ዓለሙ ሁሉ ነገሩ በጣም ከባድ የሆነበት ሰዓት ላይ ነውና የተጨነቃችሁ፣ ያዘናችሁ፣ የተከፋችሁ ከጎኒ ማንም የለም ባላችሁ ያላችሁ ሰዎች ካላችሁ እኔ ለእናንተ ማስተላልፈው መልእክት ምንድነው? አንዴና ለመጨረሻ ቂልጦ ማርያም ጋር መታችሁ ስለጠይቋት፣ ለምኗት። እሷ ትሰማለች። እሷ ከመስማትም አልፎ ራሱ ማለት ነው በቃ ሁሌ ደጇ ይናፍቃል። እኔ አገልግሎትም እንኳን ባይኖርብኝ እንኳን ቂልጦ ማርያም ምቀር አይመስለኝምና መጥቼ በቃ ፍቅር ታስይዛለች የቂልጦ ማርያም እናታችንና ሁላችሁም መታችሁ ነው በረከቷን ተቃመሱ ነው ምለው።
ይሄ ነው ያለው። አመሰግናለሁ። እሺ ጊዜ መጣች። እኔ አሁን ስመጣ ሶስተኛ ዓመት። እንዴት ነው ብዙ ሰዎች ስለደርሶላቸው ብዙ ነገሮች በሚዲያ እንሰማዋለንና ይሄ ነገር በአንተ ህይወት ላይ አንተ ቂልጦ ማርያም 3 ጊዜ ተመላልሰሃልና ያገኘው ነገር አለ ወይ? እኔ ያው እግዚአብሔር ይመስገን ቂልጦ ማርያም 3 ዓመት እንደነገርኩ 3 ዓመት መጥቻለሁ። አሁን ከአሁኑ ጋር ስመጣ ያው 3ኛ ዓመቴ ነው። ሁለቱንም ዓመት ስለቴ የነበረው ቂልጦ ማርያም እናቴ ምንም ማለት እንዲህ አይነት ንብረት ስጪኝ፣ እንዲህ አይነት ነገር አድርግልኝ፣ እንዲህ አይነት ነገር ስጪኝ አይደለም። ሜቢ ከዚህ በኋላ ሊሆን ይችላል። እስከዛሬ ግን በሰላም በጤና ቤተሰቦቼ ሰላም ሆነው እኔ ሰላም ሆኜ ቦታዋ ላይ መጥቼ እንዳነግስ ቦታዋን ፕሮሞት እንዳደርግ ጓደኞቼ ስለታቸው ተሰምቶላቸዋል። እንደው እግዚአብሔር ይመስገን እኔም እዚህ ቦታ ላይ በጤና ሆኜ መምጣቴ ትልቅ ነገር ነውና ለዛ ክብረ በዓል ስላበቃችኝ በእግሬ ደርሼ ተሳልሜ ወደ ሀገሬ እንድመለስ ስላደረገችኝ የቂልጦዋን ማርያም አመሰግናታለሁ፣ አወድሳታለሁ። ከልብ አመሰግናለሁ። ቂልጦ ማርያም ያልመጡ ሰዎች ምን መልእክት ታስተላልፋለህ? አመለጣችሁ ማለት በረከት አመለጣችሁ። ትልቅ በረከት ማለት እዚህ ቦታ ላይ ስትመጡ ምንም ነገር የሆነ ሲታይና ሲነካ ነው ደስ የሚለው አይደለ? እንዲህ በሶሻል ሚዲያ ሲነገር ምንም አይነት ነገር ሜቢ ሲዘዋወር ሰው እውነትም ላይ መስለው ይችላል አይደለ? ድንግል ማርያም ከልብ አማላጅ ናት፣ ከልብ ስለተሰኝ ናት። የቂልጦዋ ንግስት ለኔ እግዚአብሔርን ነው የምላችሁ ትለይብኛለችና እባካችሁ መታችሁ እዩት። እኛ መተን ያየነውን ነገር እናንተ መታችሁ ተባረኩ፣ ስለታችሁ ይሰማላችሁ። ከልብ አመሰግናለሁ። ለኛ ጊዜ ነው እዚህ የመጣሽው? ለሶስተኛ ጊዜ። ብዙውን ጊዜ ሚዲያ ላይ ስለ ቂልጦ ማርያም ስለ ሰሚ እንደሆነች ብዙ ሰዎች ደርሶላቸው በሚዲያ እንሰማለንና ይሄ ነገር ባንቺ ወጥ አንቺ ምን ምስክርነት ትሰጫለሽ? እኔ እዚህ ለመናገር እንኳን እውነት ይከብደኛል። የምር በጣም ይከብደኛል። እግዚአብሔርን አሁን ራሱ ስለ ጤና ድርሼ ነው እየመጣሁ ያለሁትኝና ለኔ ያደረገችልኝ ብዙ ነገር ነው። እኔ ሁሌ አመት ከአመት ያልኳትን አከናውና ያልኳትን አድርጋ እግዚአብሔርን የምሬን ነው መቤቴን ነው የምልህ ያልኳትን አድርጋ አመት ከአመት ይኸው እያደረሰችኝ ነው። የሚቀጥለው ደግሞ ያልኳት ነገር አለ ካረገችልኝ ትልቅ ነገር ተስይላል። በጣም ደስ ይላል። እንግዲህ አንቺንም የሰማችኝ እኛንም ተስማል። ሌላ ደግሞ ቂልጦ ያልመጡ ያረገጡ ሰዎች ምን መልእክት ታስተላልፊያለሽ? ኑና አልቅሳችሁ ንገሯት እላለሁ። ኑና አልቅሳችሁ ንገሯት። እውነትም ስለተሰሚናት የሚገርምህ አመት ከአመት እኔ ሰው እያዝኩኝ ነው የምመጣው። አሁን ራሱ 5 ሰዎች ይዤ መጥቻለሁ። 5 ጓደኞቼ ሴት ጓደኞቼ 5 ሆን ይዤ መጥቻለሁ። አምና 2 ይዤ መጥቼ ነበር። ያው ካቻምና እንኳን ራሴ ለመጀመሪያ ጊዜ ስለነበረ ለመጀመሪያ ጊዜ ነበር። አሁን ግን 5 ሰዎች ይዤ መጥቻለሁና እናልቅሳችሁ ንገሯት ትሰማለች። እውነትም ስለሰሚናት ብዬ ነው ማስተላለፍ የምፈልገው። ከልብ አመሰግናለሁ። እንግዲህ አንቺን የሰማችሁ ሁላችንን ተስማን የዛሬ አመት ደግሞ በሰላም ያደርሰን። አሜን አሜን። አመሰግናለሁ። እንዴት ነው? ስንተኛ ጊዜ ነው የመጣው? ዘንድሮ ስመጣ ለሁለተኛ ጊዜ ነው። ያው ከአምናው ዘንድሮ ስመጣ ስለቴን ላስገባ ተደርጎልኝ ነው የመጣሁት። ስለተሰሚናት ትባላለችና እንዴት ነው አንተ በህይወት ሰው እንግዲህ ያየሁን የራሱ የተደረገለትን ነው የሚመሰክረውና አንተ እስቲ ብዙውን ጊዜ ቂልጦ ማርያም ከስሟም ተነስቶ ስለተሰሚዋ ቂልጦ ማርያም ይባላልና አንተ በዚህ ላይ ምን ትላለህ? ያው እንዳልኩ ነው ማለት ከአምና ዘንድሮ ስመጣ የሆነ ነገር ተደርጎልኝ ነው የመጣሁት። ስለቴን ይዤ ነው የመጣሁት።
ከዚህ በኋላም ደግሞ መጠየቃት ነገሮች ብዙ አሉና እሱንም አውርቼ ከሷ ጋር ማለት ለቀጣይ ዓመትም ተስዬ በሰላም እንድታደርሰኝም ማሰባቸውን ነገሮችም እንድታሳካልኝ ስለቴን ተስዬ ነው የምመለሰው። ያው ማለት ላልመጣችሁ ሰዎች ቂልጦ ማርያም በቻላችሁ ታውቁ ማለት ሶሻል ሚዲያ ላይ የሚነገረው ውሸት እንዳልሆነ መታችሁም ደግሞ በኔ ህይወት በኔ የደረሰው ነውና እናንተም ነው ይሄን በረከት ይሄን ብዙ ጊዜ ሰዎች ላይ እንዲደርሷል እንዲተደርጓል የሚባለው ነገር በህይወት ይደርሷልና እናንተም ነው ይሁን። አዎ ኑና ይሁን ነው። ከልብ አመሰግናለሁ። ቂልጦ ማርያም ለስንተኛ ጊዜ ነው የመጣው? ቂልጦ ማርያም ለሶስተኛ ጊዜ ነው የመጣሁት። እንግዲህ ብዙውን ጊዜ ስለተሰሚዋ ቂልጦ ማርያም ከስሟን ጭምር ስለተሰሚ እንደሆነች በሚዲያም ብዙ ሰዎች ስለሷ ሲመሰክሩ ይሄው አሁንም አውደ ምሕረት ላይ ቆመው ያደረገላቸውን ነገሮች ብዙ ነገሮች ሲመሰክሩ እየሰማን ነውና አንተሳ ምን ደርሶልህ ወይም ደግሞ ጠይቅ ያገኘው ነገር አለ? ምን ያላገኘሁት አለ? ቂልጦ ማርያም መጥቼ ምንም ጥያቄ የለውም። 2015 ላይ ነው ለመጀመሪያ ጊዜ የመጣሁት። 2015 ላይ ስመጣ በሱስ ዓለም ውስጥ ነበርኩኝ። በጣም አስቸጋሪ ማንነት ነበረኝ። ቤተሰቤን አስቸግር ነበረ፣ አልመችም ነበረ እና በመጀመሪያ ዓመት ከሱስ ገላገለችኝ እመቤቴ። በሚቀጥለው ዓመት ስመጣ ደግሞ በትዳር ባርካ ላከች። አሁን ደግሞ ስመጣ ደግሞ ባለቤቴ ነፍሰ ጡር ነች። እግዚአብሔር አምላክ ከፈቀደ ደግሞ የልጅ አባት ደግሞ ልታደርገኝ ነው። ከዚህ በላይ ምን አለ? ድንግል ማርያም በህይወት ነው ካሰች። በጣም የሚገርም ከሰማዋቸው ምስክሮች ያንተ በጣም ይለያል። እንግዲህ ቂልጦ ማርያም አንተን የሰማ ሁላችንም ተስማል። እዚህ ቂልጦ ማርያም ላልመጡ ደጁን ላልረገጡ ሰዎች ምን መልእክት ታስተላልፋለህ? ቂልጦ ማርያም ለኛ ብርቅ ነች፣ ብርቃችን ነች። በአመት አንዴ የምናገኛት ቦታ ነው። እዚህ ቦታ መምጣት በጣም መታደል ነው። ምክንያቱም የምታዩት ሰው በሙሉ ለምስክርነት የመጣ ነው። ሁሉም ተደርጎለት ነው እና ቂልጦ ማርያም ወላዲት አምላክ እንደው ፍቃዷ ሆኖ ለደጇ ታብቃችሁ፣ እዚህ ቦታ ለመምጣት ታብቃችሁ ነው። ሌላ ምንም ማለት አልችልም። አብራችሁን ደግሞ መታችሁ ለምናችሁ የልባችሁ መሻት ተፈጽሞላችሁ ለምስክርነት ደግሞ እንደኛ እንድትቆሙ ወላዲት አምላክ በምልጃዋ ትፍቀድልኝ። አሚን። ከልብ አመሰግናለሁ። እንግዲህ እኛም የራሳችን የልባችን ተናግረናል። የዛሬ ዓመት ለምስክርነት እንደምታበቃን ተስፋለን። አንተን የሰማች እኛንም ተስማት። አሚን አሚን አሚን። ቂልጦ ማርያም ስንት ጊዜ ነው የመጣው? ሁለተኛ ጊዜ ነው። እንዴት ነው የመጀመሪያ ጊዜ ስትመጣ ምን ነበር ለድንግል ማርያም ነግሪያት? እኔ አሳድጊኝ ብዬ አደግታዳ። ከልብ አመሰግናለሁ። እስቲ ቂልጦ ማርያምን ላልመጡ ቂልጦ ማርያም ደጃፍ መጥቶ ያረገጡ ሰዎች ምን መልእክት ታስተላልፋለህ? አሁን ጠይቋት፣ ሁሉንም ትሰጣለች እናቴ። ከልብ አመሰግናለሁ። እኔም አመሰግናለሁ። ከዚህ በላይ ደግሞ የዛሬ ዓመት ትልቅ ሆነ እንደምትመጣ ይኸው አሁን ዝቅ ብዬ አይደል የጠየኩት። የዛሬ ዓመት ቀና ብለን አብረን እንደምንጠይቅ ተስፋ አለኝ። ኧረ እናድጋለን ከዚህ በላይ። ሰላም እንዴት ነህ ባቢ? እግዚአብሔር ይመስገን። እንዴት ነህ ዮባ? እንኳን ለስለ ሰሚዋ ቂልጦ ማርያም ዓመታዊ ክብረ በዓል ደረሰ። እንኳን አብሮ አደረሰን። እኔ አባታ ለስንተኛ ጊዜ መጣህ? ውይ እኔ እንጃ ቆየሁ። በጣም ብዙ ነው እኮ። የመጨረሻ ላይማ እንዳለ ቤተሰቦችን ሰብስበን እንደመጣ ነበር ያየነው። ባለፈውም አሁንም ሰብስበን ነው የመጣነው። እንግዲህ እንዴት ነው? ብዙ ሰዎች በሚዲያም በብዙ ነገር የምንሰማው ነገሮች አሉ። ደግሞ አሁንም መድረክ ላይ እየሰማን ነበርና ብዙ ሰው ስለታቸው ደርሰው ሲናገሩ በጣም ብዙ እየሰማን ነውና አንተሳ እነዚህ ከሚናገሩት ሰዎች አንተስ የደረሰልህ ነገር አለ? በጣም ብዙ የደረሱ ነገሮች አሉ። ግን ከልብ ያዋየኋት ነገር አለ ለእናታችን ለስለት ሰሚዋ ለቂልጦ ማርያም። እንደ ሰው መታገስ አለብን። አንዳንድ ጊዜ ሁሉ ጊዜ የጠየቅነው ነገር ዛሬ ካልተደረገ ማለት የለብንም አይደለ? ስለዚህ አንዳንዴ የምንጠይቀው ነገር መጥፊያም ሊሆን ስለሚችል እግዚአብሔር አይሳሳትምና እናታችን ደግሞ አስባ አሳስባ የጎደለብን ነገር የለምና እንደ ወንድሞቼ እንደ እህቶቼ እንደ ጓደኞቼ ተሳክቶ የበለጠ እስከዛሬ እንዲሁ እንደዋዛ ነግሪያት ያደረገችልኝን ደግሞ አሁን ከልብ ያዋየኋትን ደግሞ ፈጽማልኝ እንደ ሌሎች ወንድሞቼ እንደምመሰክር በጣም 100% እርግጠኛ ነኝ።
እንግዲህ አንተም ስለተደርሶ አውደ ምሕረት ላይ ቆመ ምስክርን የምትናገርበት ቀን ቅርብ ነው። እንግዲህ ብዙዎቹ ስለታቸው ተሰምቶ የማይደረግ ነገር ተደርጎ በኢንተርቪዋችንም በብዙም ደግሞ በመድረክ ላይ እየሰማን የነበረ ብዙ ነገሮች ነበሩና የእርሶንም ያንተንም ደግሞ እንግዲህ የምንሰማ ያደርገን። እርሶንም አንተንም የሚለው ግን ትንሽ አይጋጭ። አሜን የኔ አባት። በነገራችን ላይ እኛም ተናግረናል። እንግዲህ ዘንድሮ እንግዲህ የዛሬ ዓመት እኛም ምስክር እንደምንሆን እንግዲህ ተስፋ አለ። ጉልላቷ ገና ስንገባ ጉልላቷን ስታየው ነው ልብ ስውር የሚለውና እናታችን ቅድስት ቂልጦ ማርያም እንግዲህ ተወላጅ የሌለባት ነገር ግን እንደዚህ በሚዲያም በምንም እየተሰባሰብን በየዓመቱ እናከብራት እግዚአብሔር ቢወድና ቢፈቅድ ደግሞ ለጥምቀትም የተወሰኑ ሰዎች እየመጡ ያከብራሉ እዚህ ቦታና እንደዚህ ልክ እንደዚህ ለጥምቀትም ደግሞ ተሰባስበን መጥተን ልናከብር የምንችልበትን ቀን እግዚአብሔር እንዲያመጣ ከዚሁ አሳስባለሁ ለምናለው እግዚአብሔርን። እስከዛሬ ድረስ እዚህ ያረገጡ ሰዎች ምን መልእክት ያስተላልፋሉ? ይምጡና የምንናገረው ነገር ምን እንደሆነ በተግባር ይፈትኗት ይጠይቋት። ኑና እዩ፣ ፈትኗት፣ ኑና ጠይቋት። ስለተሰሚዋ ቂልጦ ማርያም ሲባል የምትጠራጠሩ ውስጣችሁ የሚሸበር ካለ ኑና ፈትኗት፣ ጠይቋት። ከዛ በኋላ እናንተ ከኛ በላይ ስለሷ ትመሰክራላችሁ ነው የምላቸውና ኑ እዩዋት፣ ተመልከቷት። እናታችን አታሳፍርም። በቃ በእርግጠኝነት እኔ ቅድም እንዳልኩት ነው ዮባዬ፣ እግዚአብሔር አምላክ ሰዓት ቀን አለው ጊዜ አለው ለሁሉ ነገር። አንዳንድ ጊዜ የትም ቤተክርስቲያን ናት የትም ሆነን ብንናገር እግዚአብሔር ይሰማናል። በጻድቃን በሰማዕታቱ እናሳስበዋለን አይደለም። ግን አንዳንድ ጊዜ ለኛ ሊሆኑ ማይችሉ ሊሆኑ ይችላሉ እነዛ ምን ጠይቃቸውና አንቸኩል። እግዚአብሔር አምላክ ቀን ጊዜ አለው ሰዓት አለው። ያንን አምነን በጸሎት እየተማጸንን እንዲሁ ደግሞ በስግደትም እየተጋን ስለታችን እንዲሳካልን መማጸን ነው። እግዚአብሔር ይፈጽማል። ከልብ አመሰግናለሁ። እኔም አመሰግናለሁ ዮባዬ። ሁላችሁም እንግዲህ ብዙዎቹ ስለ ቂልጦ ማርያም ብዙ ነገሮች ሲናገሩ ሰምታችኋል። በጣም ደስ የሚል ብዙዎቹ የተደረገላቸው የተከናወነላቸው ምስክር ሲሰጡ ሰምተናል። ሁላችሁም ቂልጦ ማርያም እየመጣችሁ እናንተም የስለታችሁን የምትፈልጉትን የልባችሁን የፈለጋችሁትን ነገር ጠይቃችሁ የምታገኙበት ትልቅ ስፍራ ነው። ሁላችሁም ቂልጦ ማርያም በስልጤ ውስጥ የምትገኘው የዛሬ ዓመት አሁን ያለፋችሁ የዛሬ ዓመት በትክክል እንደምትመጡ ተስፋ አለን። ሁላችሁም ደግሞ ይሄን በኩር ቲዩብን ሰብስክራይብ፣ ላይክ በማድረግ ሼር በማድረግ ደግሞ ለብዙ ሰው አድርሱልን። እናመሰግናለን። እዚህ ቦታ ላይ የምመክረው እቺ ቤተክርስቲያን የምር ነው የምላችሁ ገራሚ ከሚባሉ ገዳማት አንዷ ነች። 5 መነኮሳት ብቻ የሚኖሩባት ገዳም ነች። እቺን ቦታ ያረገጣችሁ ለደጇ ታብቃችሁ ነው የምላችሁ። አሜን። እናመሰግናለን። አንተም ደግሞ የዛሬ ዓመት ምስክርነት የምትሰጥ እግዚአብሔር ያድርግህ። አሜን። አመሰግናለሁ።